በባህሪያችን ዘልቆ የገባውን ኃጢአት ይደመስስልን ዘንድ የኛን ባህሪ ወሰደና ሰው ሆነ። በላይ በሰማይ ብቻ ሆኖ ቃል ብቻ ተናግሮ ማዳን የሚችል አምላክ በምድራችን ተመላለሰ። በንዝህተ ደሙ በደሙ መፍሰስ በኪደተ እግሩ በእግሩ በመመላለስ የምንኖርበትን ምድር መቀደስ ነበረበት። ቀደሰ። ወገኖቼ እንኳን አይደለም መስቀሉ፣ እንኳን አይደለም መከራው፣ እንኳን አይደለም እስራቱ፣ መቀበሩ እንኳን ወገኖቼ የጌታችን የመድኃኒታችን የኢየሱስ ክርስቶስ ያቺ መቃብር እንኳን ሊቁ ምን ይላሉ? በአንድ መጽሐፋቸው ስምዐኮነ ምን ይላሉ? አይሁድ በንጹህ የአትክልት ቦታ ሬሳ አይቀብሩ። በንጹህ የአትክልት ቦታ ደሙ የሬሳ ወይም ቢነጥብበት እጽዋት ያጠወልጋል፣ ስር ያደርቃል፣ ፍሬ ይቀንሳል ብለው ያምኑ ስለነበረ በንጹህ የአትክልት ቦታ መቃብር አያረጉም ነበር። እግዚአብሔር ባወቀ ይህ በንጹህ የአትክልት የነበረ መቃብር ያሸናፊው ክርስቶስ መቃብር ነው። ምክንያቱም እሱ ፍሬ አይቀንስም። እሱ እንደ ፍጡር ስላይደለ ስራ አያደርቅም። ወገኖቼ ፍጡር አይደለማ፣ ተራ ሰው አይደለማ፣ ፍጹም አምላክ ፍጹም ሰው ነዋ። ወገኖቼ ያው ይቺ መቃብር እዛ አካባቢ ማንም ሰው ያልተቀበረባት ለብቻ የተዘጋጀች እኮ ነበረች። ለምን መሰላችሁ እንደዚህ ሆነችው? እግዚአብሔር ባወቀ ጌታችን መነሳቱ ስለማይቀር የአንዳንድ የጻድቃን ማህበር ወይም ደግሞ የአንዳንድ ደጋግ ሰዎች መቃብር እዛ አካባቢ ቢኖር ኖሮ ሰበበኛ ሰው የአንድ ጻድቅ ሰው መቃብር ነክቶ እኮ ነው የተነሳው። ምን ያስደንቃል? የኤልያስስ መቃብር ሽብርተኛውን አንዱን አስነስቶት የለ ምን ነው ተነሳው ይላል ብለው ይህንን የትንሣኤውን ኃይል እንዳስተባብሉ አፋቸውን ሲያስጠጋቸው በአዲስ መቃብር አሸናፊ አይደል ወገኖች? አሸናፊ ስለሆነ እንዴ ይህን ተውት። በባህሪያችን ዘልቆ የገባውን ኃጢአት ይደመስስልን ዘንድ የኛን ባህሪ ወሰደና ሰው ሆነ። እንቲያሁ ለቃል ሆነ ለሥጋ ወንቲያሁ ለሥጋ ሆነ ለቃል። የቃል ገንዘብ ለሥጋ የሥጋ ገንዘብ ለቃል ሆኖ እኛ ሁለተኛ በበደላችን ምክንያት ምድሪቷ እንኳን ረክሳ ሳለ በላይ በሰማይ ብቻ ሆኖ ቃል ብቻ ተናግሮ ማዳን የሚችል አምላክ በምድራችን ተመላለሰ። በንዝህተ ደሙ በደሙ መፍሰስ በኪደተ እግሩ በእግሩ በመመላለስ የምንኖርበትን ምድር መቀደስ ነበረበት። ቀደሰ። ደግሞስ ዋና ቦታዎቹ ሶስተኛውስ ወገኖቼ ምድሪቷ ብቻ አይደለም። በበደላችንና በኃጢአታችን ምክንያት ለጣዖት እየሰዉ ጢሱ እየጤሰ አየሩም ደግሞ በአጋንንት ተበክሎ ስለነበረ በአየር ላይ ባቸውም እንጂ ከምድር ከፍ አድርገው ሰቀሉት። እነሱ ምድሪቱን እንዳያረክስ ብለው ነው። እሱስ ምድሪቱን ከቀደሰ በኋላ አላወቁም፣ አልገባቸውም። እነሱ አየሩን ሰማዩን ይቀድሰው ዘንድ ደግሞ ወደ ሰማይ ወጣና ተሰቀለ። ሊቃው የሰማይ መንገዱን ከፈተልን፣ ጥርሱን አራገፈልን፣ ኃይሉን አሳጣልን፣ መቆለፊያውን ሰበረልን፣ የሰማዩን ጎዳና ጠረገልን። ተከፈተ።
በሰማይ ቀርቶላችኋል ይላል። ከፈተው የሰማዩ መንገድ፣ አየሩንና አየራቱን ደግሞ ቀደሰው። በአየር ላይ ያሉ